አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ይዤላችሁ የመጣሁት የዳንቴል አሰራር ነው። ለመጀመሪያ ጊዜ መስራት የሚጀምር ሰው የሚለማመድበት በጣም ቀላል የሆነ አሰራር ነው ይዤ የመጣሁት። ስጠልፍ ከመጀመሪያ እንደዚህ አድርጌ ጠልፋለሁኝ። ከዛ በነጠላው ወደ ላይ ነው የምሰራው። ሁለት እዚህ ጋር 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ሰርቻለሁ። አሁን የምጠልፈው ከዚሁ መልሼ ነው ማለት ነው። ወደ ኋላ ወደዚህ እመለሳለሁኝ። እንደዚህ አድርጌ እዚህ እንደዚህ አድርጌ አወጣለሁ። እንደዚህ እያደረኩ ሁሉንም እያንዳንዷ መስመር እያንዳንዷ እንትን የተከተልኩ ወደ ኋላ እሰራለሁ። እንደዚህ አድርጌ እስከ ጫፍ ድረስ ዘልቃለሁ። ያው እንደምታዩት ጫፍ ደርሻለሁ። አሁን መልሼ ወደ ኋላ ነው የምሰራው። ወደ ኋላ እመለሳለሁ። እዚህ ገባና መልሼ አወጣዋለሁ። እንደዚህ እያደረኩ በዚህ መልኩ እየሰራሁ ነው ያለሁት። ያው ሙሉ በሙሉ በሰራ ሰዓቱ ስለማይበቃኝ አንድ አይነት ነው። ያው አካሄዱ ሁሉም አንድ አይነት ነው። ምንም የተለየ የለውም። ለጀማሪዎች ስለሚሆን ማለት ነው። ይሄ በጣም ቀላል ነው። ዲዛይን ምናምን ያን ያክል ማውጣት አያስፈልገውም። ያው እንደዚህ እንደምታዩት መጨረሻ ላይ እንግዲህ እንዴት እንደሚሆን እናያለን። ወጥ እዚህ ጋር ወዶቼ ስትሰሩ ማለት ነው ይሄና ይሄ በዚህና በዚህ ያለው እኩል መሆን መቻል አለበት። እያንዳንዱ ክፍተት በእያንዳንዱ ክፍተት ተጠቅመን እኩል እንዲመጣልን ማድረግ አለብን፣ እዚህ ጫፍ ላይ ያለው ማለት ነው። ከዛ ውጭ ግን አንድ መስመር አልፈን አንድ መስመር እየጨመርን የምንሄድ ከሆነ የምንፈልገው አይነት ስታይል አይመጣልንም። ወይም ደግሞ በስተጎን በኩል ያለው መጠኑ በዚህ ጋር ያለው መጠኑ የተዛባ ይሆናል ማለት ነው።
እዚህ ጋር ስንደርስ ጫፍ ላይ ያለውን እዚህ ጋር ስንደርስ ይሄን እዚህ ጋር የተረፈውን አልፈን ወደ ኋላ መመለስ የለብንም። እዚህ ጋር ገብተን ይሄንን መያዝ አለብን ማለት ነው። እዚች ጋር የሚታያችሁ እዚች ጋር ገብተን እቺ እንደዚህ አድርጌ መያዝ አለብኝ። እንደዚህ ከዛ ተመልሼ ወደዚህ እንደዚህ በማዞረው ሰዓት እዚህ ጋር ያለው ምንም የተበላለጠ ሳይዝ የለውም። ሁሉም እኩል ነው የሚሆነው። እንደዚህ አድርጌ በምሰራበት ሰዓት ከላይ ያለውን እንደዚህ አድርጌ ስመጣ ትርፍ የለውም፣ እኩል ነው የሚሆነው ማለት ነው። በዚሁ አጋጣሚ ዳንቴል እንዴት መስራት ለመድኩ መሰላችሁ? አጋጣሚውን ልንገራችሁ። ልጅ ሆኜ የአምስተኛ ክፍል ተማሪ እያለሁ ቤታችን ገጠር ነው እና አጋጣሚ ክረምት ላይ አክስቴን ለመጠየቅ ወደ ከተማ ሄድ። ከዛ አንዷ የአክስቴ ልጅ ዳንቴል ትሰፋለች ማለት ነው። ከዛም እንዴት አድርገሽ ነው የምጠልፊው ብዬ ጠየቅኳት። ከዛ ከመጀመሪያው እንዴት መጥለፍ እንዳለብኝ ነገረችኝ። ከዛ ለሳምንት ያክል ቆየንና እነሱ ጋራ ወደ ገጠር ተመለስን። ገጠር ከመጣን በኋላ መስራት ፈለኩ። ግን ደግሞ ክሩን ከየት ነው ማመጣው? ክሮሼቱንስ ከየት ነው ማመጣው? ከዛ ምን አደረኩ መሰላችሁ? የጃርት ወለባ ታውቃላችሁ? ጃርት ታውቃላችሁ አይደል? ጃርት ካወቃችሁ የጃርት ወለባዋን በየቦታው ትጥላለች። እናም ያንን የጃርት ወለባ አነሳና እጫፉ በጣም ሾል ከመሆኑ የተነሳ በሳት ትንሽዬ አቃጥለዋለሁ። ከዛ እንዲይዝልኝ ማለት ነው፣ ስሰፋ ክሩን እንዲይዝልኝ። ከዛ ክር ደግሞ ከየት ታመጫለሽ በሉኝ። የእናቶቻችን መቀነት ያለቀ ወይም ደግሞ ቀሚሳቸው ያው እንትን አበሻ ቀሚስ ብዙ ጊዜ ስለሚለብሱ ጥለት አለው እና ያለቀውን እፈልጋለሁ። ከቤትም ካገኘው ከቤትም ካላገኘው ወደ ጎረቤት። በአብዛኛው ልብሳቸው ሲያልቅ አይጥሉም፣ ግድግዳ ላይ ነው ሸጉጠው የሚያስቀምጡት። እና የጎረቤቱንም ያገኘሁበት ሄጄ የተጣለ የሚወደቀም ካለ ሄጄ አነሳና ከዛ ወንዝ ላይ ሄጄ አጥበዋለሁ። አጥበውና ጥለቱን ትርትር አድርጌ ጥቁሩን በጥቁሩ ብቻ ቀዩንም ከቀዩ ጋር አድርጌ አዘጋጀዋለሁ ማለት ነው። ከዛ በዛ ባዘጋጀሁት ክር እና በጃርት ወለባ ዳንቴል መለማመድ ጀመርኩ ማለት ነው። ዛሬ አይደለም የተለማመድኩት፣ ገና ልጅ እያለሁኝ ማስታወሰው ማለት ነው። እና በዚሁ አጋጣሚ ዳንቴል በምን ምክንያት እንደለመድኩ ልንገራችሁ ብዬ ነው። እናማ ውዶቼ እንደዛ ነው እላችኋለሁ። ሀባይብ ያው እንደምታዩት አድጎልኛል፣ ትልቅ ሆኗል። ከዚህ በኋላ እዚጋ ጨርሻለሁ ማለት ነው። ቆይ ልጨርስና
እንዴት እንደምገጥመው አሳያችኋለሁ። ከዛ እንደዚህ አርጌ ይሄ አለኝ የምጠቀምበት ቁመቱን ላሳያችሁ ስንት ሜትር እንደሆነ ሴንቲሜትር እንደሆነ 35 ሴንቲሜትር። ከዛ ቀጥታውን ይሄን ምንድነው የማደርገው መሰላችሁ? እንደዚህ አድርጌ ይሄን እንደዚህ ያደርግና ይሄንን ደግሞ እንደዚህ ያደርግና እነዚህ ሁለቱን ከዛ አንዱን በዚህ በመሃል አንዱን በዚህ ጋር አንዱን በዚህ ጋር አድርጌ እንደዚህ አድርጌ እሰፋዋለሁ። እንደዚህ አድርጌ እሰፋዋለሁ ማለት ነው። እንደዚህ አድርጌ እሰፋዋለሁ። ተውስጥ ማለት ነው እንደዚህ ከዛ አሁን ይኸው እንደምታዩት እንዴት እንደሆነ ላሳያችሁ። አያችሁ እንደዚህ አድርጌ ሰርቻለሁ ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አመሰግናለሁ።